ስራ ምን ልስራ ማለት ቀረ። በሚቀጥለው ቪዲዮዎች የምመጣው የስራ ሀሳቦችን ነው። ስለዚህ ሀሳቦችን ታገኛላችሁ። ስራ ፈልጌ ለጊዜው ሰራተኛ ሙሉ ነው። ኧረ በእናትሽ እናት፣ እሺ የሚበላ ነገር እንኳን የለም? የለም አልኩህ እንዴ፣ ያመሃል ውዴ። አንዴ ይቅርታሽ። ሄሎ እና እሰራላችሁ። አለው እናንተ ትኮመኩማላችሁ፣ ከዛም ትሰራላችሁ፣ ብዙ ገቢያችሁን ታሳድጋላችሁ። በጣም ደስተኛ ነው የምትሆኑት። ቀላል ቤት ውስጥም ከፈለጋችሁ ቁጭ ብላችሁ የምትሰሩትን ሀሳቦች አፈልቅላችኋለሁ። በጉጉት ጠብቁ። ሰላም ውድ ቤተሰቦች፣ ይሄ ስቶቭ አይደለም፣ ሰብስክራይብ በማድረግ ደግሞ በጣም ከሰል ነው። ተባበሩ። እንዴት ታዩታላችሁ? ይህን ከሰል መግዛት ከፈለገ ቫይራል ስለሆንክ ነው የቪዲዮ ደረሰ። በቃ አካውንት ልቀየር ነው ዛሬ። 5 ቁጥር ጻፍና እስኪ ከ5 ደቂቃ በኋላ አካውንት ክንትጋር ምን ያህል እንደሚጨምር ያኔ ማለት ነው። አንተ ግን 15 ሰው መያዝ አለብህ። ስክሪን እንጫናርግና ሴ እንደሚለው ጨርሱ። አሁን ላይ ብለኝ 5 ጊዜ ብቻ ኮፒ ሊንክ አድርጋችሁ ብትቀላቀሉ ነው በየ5 ደቂቃ ካራምቶ ነው ከዛ በላይ እየሰጠው ነው። ሰላም ውድ ቤተሰቦች፣ ይሄ ስቶቭ አይደለም፣ ከሰል ነው። እንዴት ታዩታላችሁ? ይህን ከሰል መግዛት ከፈለገ In Japan, it's illegal to smoke on the street, so what do the Japanese do? Well, they've turned some shops into... ዋው! እኛ ሀገር ውስጥም እንደዚህ አይነት ለብቻ ማጨሻ ቢኖር አሪፍ ነው። አስባችሁታል? ብዙ ሰዎች የሚጎዱት እኮ ከሚያጨሰው ይልቅ የማያጨሰው ነው የሚጎዳው፣ የሚያሸተው ማለት ነው።